እሺ ለምሳሌ አሁን ይሄ የተማሪዎች ውጤት ዝርዝር አለ። ለምሳሌ እነዚህን በዚህ ጋር የተዘረዘሩትን በአንድ ላይ ለመደመር ምንድነው የምናደርገው? ለምሳሌ ወደ ታች ልደምር ብንል እዚህ ጋር እሺ ለምሳሌ እኩል ይሆናል ካልን በኋላ ሰም ብለን እዚህ ጋር ፈንክሽን ይመጣልናል። ይሄን ከተጫንን በኋላ ይሄንን ሙሉ ሰሌክት ካደረግን በኋላ ኢንተር ነው የምንለው ማለት ነው። ነገር ግን እኛ እንደዚህ ሳንሆን ሁሉንም አሁን እንደዚህ እያደረግን መሳብ እንችላለን እዚህ ጋር። ነገር ግን እስኪ ዛሬ ደግሞ ለየት ባለ እንትን ላሳያችሁ ማለት ነው። እሺ ይሄን መጀመሪያ ልንደምር የፈለግነውን እንትን ሙሉ ሰሌክት እናደርገዋለን። ግን ሰሌክት ስናደርግ ከዚህ ጋር ይዘን ልክ ድምሩ የሚቀመጥበትንም ባዶ ቦታ አብረን ሰሌክት እናደርጋለን ማለት ነው። ይሄን ካደረግን በኋላ ምንድነው የምናደርገው? ይሄን ካደረግን በኋላ አልት ፕለስ እዚ ኳሊስቱ የሚለውን እንትን ስንል ቀጥታ አያችሁ የሁሉም ድምር በዚህ ጋር ምን ብሏል ማለት ነው ተደምሮ ተቀምጧል ማለት ነው። ስለዚህ አጭር ዘዴ በጣም ፍሌክስ የሆነና ትልቅ የሆነ ዳታ ቢኖራችሁና ሰም ፈንክሽን ከመጠቀም ይልቅ ሙሉ ሰሌክት ታደርጉና አልት ፕለስ እዚ ኳሊስቱ ወይም አልት ፕለስ